እንደሚታወቀው ይሄ ሲሕር ወይንም ደግሞ የሰው እጅ ድግምት በመባል የሚታወቀው ነገር የሰው ልጆችን ልብን የሚያቆስል፣ ቆዳን የሚቀይር፣ የሰውን ገጸ ባህሪ የሚቀይር መጥፎ በሽታ ነው። ምንም አይነት ሕክምና የማያገኝ በሕክምና መዳን የማይቻልበት መጥፎ የተረገመ በሽታ ብለው ማለት እሱ ነው። ስለዚህ ይህንን የሚያደርጉት ሰዎች ደግሞ ያው የተረገሙ ሰዎች፣ ሰዎችን በገሃድ መጋፈጥ የማይፈልጉ በስተጀርባ ይህንን ተግባር ያደርጉታል እና ሰዎች በእንደዚህ አይነት ጉዳይ ይጎዳሉ። ለዚህ ታዲያ እንደው አዕظም ዒላጅ ትልቅ መፍትሄና ፍትሃዊ መድኃኒት ብሎ ማለት ከኒናም አይደለም መርፌም አይደለም። ቀጥታ የታመመው ሰውዬ ምን ማድረግ አለበት? ሱረቱል ፋቲሃን በመጀመሪያ ደረጃ በዲኑ ጠንካራ መሆን መቻል አለበት። በዚህ በሽታ የታመመ ሰው ሶላቱን በጧት በማታ መስገድ፣ ጠንክሮ በውዱ መቀመጥ፣ ውሃ ላይ እንደዚህ ውሃ ያዝ አድርጎ ፋቲሃን ከተቻለ 7 ጊዜ ከዛም በላይ እየቀራ በዛ መጠጣት፣ መታጠብ፣ አያተል ኩርሲይ አላሁ ላ ኢላሃ ኢላ ሁ የሚለውን እንደዚሁም ደግሞ ሱረቱል በቀራ መጨረሻ አመነ ረሱል የሚለውን በውሃም ላይ እየቀሩ መጠጣት፣ መታጠብ። ፈለገ ለምን የ100 ዓመት ሲሕር አይሆንም። ሱብሃንአላህ እንዳለ ፍስርስድ ነው የሚለው ከሆድም ውስጥ ከደም ስር ውስጥ አጠቃላይ ይወጣል ማለት ነው። ሱረቱል አዕራፍ ላይ እንደዚሁ አሉ የተለያዩ ሱረቱ ዩኑስ ላይ ያሉ አያቶች እንደዚሁ ማጅቱን ብሄ ሲሕሩ ኢነላሃ ሰዩብጢሉሁ የሚሉ የተለያዩ አያት ሲሕር አሉ። ሱረት ጣሃ ላይ እንደሚታወቀው ሱረቱል ኢኽላስ ቁል ሁወላሁ፣ ቁል አዑዙ ቢረቢል ፈለቅ፣ አዑዙ ቢረቢን ናስ። እነዚህን 3 ጊዜ የተለከፈው ሰውዬ እየቀራ እጁ ላይ እፍ እያለ ሰውነቱን እንዳለ በዛ ላይ እየጠረገ በውሃ እያደረገ እየጠጣ እንደው በቀላሉ ጊዜ ያንን በሽታ ማንኛውም የተለከፈ ሰው መፈወስ ይችላል። አድዕያ ነበውያ እንደዚሁ አሉ፣ ደግሞ የተለያዩ አሉ። ሌላው ደግሞ ምን አለ? ጧትና ማታ ከእንደዚህ አይነት መጥፎ በሽታ ለመጠበቅ መተተኞች ያደርጋሉ። በስም ሊያደርጉ ይችላሉ፣ በፎቶግራፍ ሊያደርጉ ይችላሉ፣ በጫማ በወዝህ ሊያደርጉ፣ በልብስ ሊያደርጉ ይችላሉ። ከዛ ለመጠበቅ አተሕሲን አልየውሚ ወልኹጡዋት አልሙሳኢዳ ከዚህ ነገር ለመጠበቅም ሆነ በሽታውም ደግሞ ካጋጠመ በኋላ ለመዳን የሚያዋጣው ምንድን ነው? አዝካር ሰባህ ወልመሳ። ሰው በአሁን ሰዓት ላይ ቲክታክ ላይ ግማሽ ሰዓት እንትን ላይ ግማሽ ሰዓት ይውላል። የጧትና የማታ ዚክር ሂስኑል ሙስሊም ማንኛውም አውርዶ ዳውንሎድ አድርጎ ፕላይ ስቶር ላይ ያገኛል። በጧት በማታ አዝካር ሰባህ ወልመሳ የጧትና የማታ ዚክርን ማዘውተር። ምክንያቱም ያ ድግምት ሰውነት ላይ ደጋሚዎች በሚልኩት ሰዓት ጅን ነው የሚቆጣጠረው። ሲኩሪቲው ምንድነው? ዘበኛው ያ በሽታ ሰርጅቶ ሰውየውን እንዲጎዳውና እንዲገድለው ወይ እንዲያደክመው እንዲያጠፋው የሚያደርገው ጅን ነው የሚቆጣጠረው። ስለዚህ አዝካር ሰባህ ወልመሳ በሚባል ሰዓት፣ ቁርአን በሚበዛ ሰዓት፣ ዚክር ሲበዛ ሰውየው ላይ ያለው ጅን መቋቋም አይችልም። ያ ድግምቱን የሚጠብቀውና እንዳይፈስድ የሚያደርገው ሲኩሪቲ ጅን ወዲያውኑ ለቆ የሚሄደው። ከዛ ሰውየው ጤናው ይመለስለታል ማለት ነው። ስለዚህ المحافظة عليها في هي الدرع الواقع والمانع لتجديد الآذى ሰውነት ላይ ያለውን ድግምት እንዳይታደስ ወይም ደግሞ እንዲያስወግድ የሚያደርገው ነገር አዝካር ሰባህ ወልመሳ ነው። ሌላው ደግሞ ከቻለ የሰው ልጅ ሱረቱል በቀራን በቤትም ውስጥ ሆነ ማንበብ ከቻለ ማንበብ፣ ካልቻለ ማዳመጥ በኤርፎን። ነብዩ አለይሂ ሰላቱ ወሰላም አኽዙሃ በረካ ወተርኩሃ ሐስራ ወላ ተስተጢዑሃ አልበጠላ ይሰሐራ። ድግምተኞች አይችሉትም ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ስለዚህ ሱረቱል በቀራን ማንበብ ከተቻለ፣ ካልተቻለ በኤርፎን ማዳመጥ እንደዛ ይደረጋል። አሁን ስለዚህ ለወንድማችን ለምሳሌ ለጃዕፈር ሆዲን ያመኛል ሲል ሰምቻለሁ። እኔም ተምር ፈልጎ 7 ተምር አጀዋ ተምር ቢሆን ይመረጣል። በባዶ ሆዱ 7 ተምሮችን እነሱን መብላት ያ ነገር ጥሩ ያደርገዋል። ሌላው ደግሞ እንደዚሁም ለእኩለ ሌሊት ላይ ተንስቶ ያ ረብ ብሎ ዱዓ ማድረግ፣ እነሱን ማድረግ። ሌላው ደግሞ እንደዚሁ ውሃው ላይ ፋቲሃን አሁን ቅድም እንዳልኩት የተለያዩ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ እነዚህን እየቀሩ ውሃ ላይ እየቀራ
ይጠጣ ቢኢዝኒላሂ ተዓላ በቀላል ሆድ ውስጥ ያለው ሁሉ ይፈስድና ጤናው ይመለሳል። አላህ ሱብሓነሁ ወተዓላ ከእንዲህ አይነት ነገር ይጠብቀን፣ ከመጥፎ ነገር ይጠብቀን። ይሄ መጥፎ ፈሪ የሆነ ጥላት ከጀርባ ሆኖ የሚያደርገው እርኩስ የሆነ ስራ ነው የድግምት ስራ ብሎ ማለት። ነገር ግን አላህ ሱብሓነሁ ወተዓላ ቁርአንን ሰጥቶናል። ወሊላሂ አልሐምድ። ሰዎች በቁርአን ይጠበቃሉ። ሌላው አማኝ ህብረተሰብ ለሱ የሚኖረው መልእክት ነገር ቢኖር ምንድነው? በዲኑ ጠንካራ መሆን። ሰው በዲኑ ጠንካራ በሚሆን ሰዓት ውዱእን ካደረግ፣ ቁርአንን ከቀራ፣ ሶላትን በሰዓቱ ተሰገድ፣ ወላሂ የፈለገ አለ የሚባል ዓለም ላይ ያለ ድግምተኛ ሲሕር መተተኛ መጥቶ ቢያደርግብህ፣ ድግምቱን ቢልክብህ፣ ያ የተላከጅን ሲሕሩን ወይ ድግምቱ ወደ አንተ ይዞ ሲመጣ አንተ የት እንዳለ ማያት ራሱ አይችልም። አንተ ላይ መግባት አይችልም።